እሺ እንግዲህ ክቡራን ተመልካቾቻችን ዛሬ ታላቅ እንግዳ ይዤ መጥቻለሁ። ራስ ግሩም የግሩም ሰይፉ የጥበብ ሞገድ ዋና አዘጋጅ በአራዳ ኤፍኤም እንዲሁም የስፖርት ጋዜጠኛ በሶስት የዓለም ዋንጫዎች ላይ የተሳተፈ ታላቅ ሰው ዛሬ ደግሞ የዓለም ዋንጫ ተሞክሮውን ሁለተኛ ኤግዚቢሽን ይዞ ቀርቧል። ከዚህ በፊት መሶብ ነበር። አሁን ደግሞ 22 አካባቢ በሚገኘው የአፍሪካ ባህል ውጤቶች መሸጫ በሆኑ ሀቤር አቢሲኒያን ኮሌክሽን ተገኝቶ የዛሬውን የፎቶግራፍ ኤግዚቢሽን አቅርቧል። እስቲ ተሞክሮውን እና ይህን ኤግዚቢሽን ለማቅረብ ምን አነሳሳ? አመሰግናለሁ። ሳንታ ብላታ በጣም የጥበብ ሞገድ ከሚያደንቃቸው አድማጮቻችን መካከል አንዱ ነን። ዛሬ እንደውም ላይ ያወራሁት ተሸላሚ ልትሆን ይችላል እና የጥበብ ሞገድ ስለምትከታተል አመሰግናለሁ። ዛሬ ያቀረብኩት የኤግዚቢሽን የሶስት ዓለም ዋንጫዎች ወግ ይሰኛል። በ2010 2018 እና 2022 ላይ በደቡብ አፍሪካ፣ ራሽያ እና ኳታር ያደረኩትን የዓለም ዋንጫ ጉዞ የሚተርክ ኤግዚቢሽን ነው። ኢትዮጵያን በመወከል በእነዚህ የዓለም ዋንጫዎች ላይ 45 ጨዋታዎችን ለማየት በቅቻለሁ። አንድ ላይ ሲደመር በደቡብ አፍሪካ አንድ ጨዋታ ነው ያየሁት። ከዛ ራሽያ ላይ 15 ጨዋታ ያየው፣ ኳታር ደግሞ 30 ጨዋታዎች አይቻለሁ። እና ይሄን ኤግዚቢሽን መታችሁ ስለጎበኛችሁ በጣም ደስተኛ ነኝ። ዋናው ነገር ምንድነው? ኢትዮጵያ ወደፊት ለዓለም ዋንጫ ማለፍ ትችላለች የሚል ህልም አለኝ። ኢትዮጵያ እንደ ደቡብ አፍሪካ አፍሪካ ላይ ዓለም ዋንጫን ማዘጋጀት የምትችል ሀገር እንደሆነች አምናለሁ። ይሄ ኤግዚቢሽን በዛ ኢንስፒሬሽን እኔ አንድ ጓደኛዬ ምን አለኝ፣ ራሱ የአራዳ ኤፍኤም የስፖርት ጋዜጠኛ ነው ዮናስ ይባላል፣ እንኳን አዘጋጀ ይሄን ነገር ለትውልድ የሚጠቅም ተግባር ሲለኝ በጣም ነው የኮራሁት። እና ጎብኚዎቹ መጥተው ሲያዩ ደስ የሚል ገጠመኝ ነው ማለት ነው። 45 የዓለም ዋንጫ ጨዋታዎች ማየት ቀላል የሚባል አይደለም። አዲስ አድማስ ጋዜጣ ላይ 24 ዓመት ነው የስፖርት አምድ አዘጋጅ የነበርኩት። በዛ ተሞክሮ እንግዲህ ይሄንን ነገር አይታችኋል። ያው ለምሳሌ ይሄ ፎቶ ጃኒ ኢንፋንቲኖ ይባላል የፊፋ ፕሬዝዳንት ነው እና ራሽያ እኔን እያየ የሰጠው ምላሽ እና ሲያገኘኝ ራሽያ ላይ ጥያቄ አነሳው ማለት ሳንቴን ማካተት 2000 ጋዜጠኞች አሉ ፕሬስ ኮንፈረንሱ ላይ እጄን አወጣሁ። እዛ የራሽያ በጎ ፈቃደኞች ራስታ ይመቻቸዋል ይመስለኛል። ገና እጄ እንዳወጣው ማይክ ሰጠችኝ። እዛ my name is ግሩም ሰይፉ, I'm a journalist from Ethiopia working on a weekly Addis Admas newspaper ካልኩ በኋላ where are you አለ። ልክ ይቺ ሞመንት ነው። ልክ ሲያይ ራስታ ቦማሊ I love ቦማሊ ከጥያቄው ጋር የማይገናኝ ማለት ነው። እና በጣም የሚገርም ያንን ስሜት ይገልጻል። ይሄን ፎቶ ያነሳችው የህንድ ጋዜጠኛ ናት፣ አጠገቤ የነበረች ማለት ነው። ለኔ ምላሽ ሰጥ ይሄ አቢሲኒያ ጎጆ የሰራልኝ ኮፍያ ታውቃለህ፣ ራስ ሙሴ እና የፈረንሳይ ብሔራዊ ቡድን ተጫዋቾች ዋንጫ ከበሉ በኋላ በዚህ ኮፍያ ነው የሚጨፈሩት። በዚህ ኮፍያ እየተቀባበሉ ኮፍያውን እየወረወሩ የደገፉበት ነው። ብዙ ነገር አለና የዓለም ዋንጫ ተሞክሮ ይሄን ይመስላል። እኔ ከኢትዮጵያ ነኝ በሚል ሀሳብ ነው ራሽያ የተጓዝኩት እና ያ ነገርም ደግሞ ምንድነው ብዙ ራሻውያን ስለዚህ ሲጠይቁኝ ስለነበረ በቲሸርት ምላሹን ሰጥተዋቸው ማለት ነው። በራሽኛ ይዚ ኢትዮጵያ እኔ ከኢትዮጵያ ነኝ። በጣም ትልቅ ተሞክሮ ነው። በጣም መበረታታት ያለበት ነው። አገሬን ኢትዮጵያን ወክለ ለብዙ ሰዎች ተምሳሌት ሆንክ ሰው ነህ። አሁን ደግሞ በቅርቡ በዓለም አቀፍ ደረጃ የሚከናወን ትልቅ የዓለም አቀፍ ሬጌ ኢቨንት አለ። ሮቶርዳም ሰንስፕላሽ በሚል ይታወቃል። ስፔን ሀገር ሮቶርዳም አሁን እዛ ላይ ደግሞ ኢትዮጵያን ወክለ ልትሄድ ነው። እንዴት ነው እዚህ ላይ መሳተፍ ያለው ለቱሪዝም እድገት ኢትዮጵያን እንደመወከል ምን አይነት ስሜት ተሰማኝ? በጣም ትልቅ ጀብድ ነው። አመሰግናለሁ። በጣም ይሄ ጥያቄ ወሳኝ ነው። እኔ በሶስቱ ዓለም ዋንጫዎች ስጓዝ ማለት ነው የጎላ ስፖንሰር አልነበረኝ። ባንክ ትልልቅ ኮርፖሬት ኩባንያዎች ስፖንሰር አድርገውኛል። የማውቃቸው ጓደኞቼ በሞራል በሀሳብ ደግፈውኝ ነው የሄድኩት እና እዚህ ላይ ራሱ የምታየው ሁለቱ አትሌቶች ኃይሌ ገብረስላሴና ገብረ ማርያም የግላቸውን ትንሽ አስተዋጽኦ አድርገውልኝ ራሻ ዓለም ዋንጫ ላይ ሄጄ ነበር።
አሁን ኳታር ሮተርዳም እሺ ጨርሷል። ኦልሞስት ጨርሷል። ግሩም ጨርሷል። እሺ አችን ጥያቄ ብቻ ነው ይቅርታ እንትን ስለሆንሽ የሰርግ ምናምን ብዬ ቀጥል ኮንቲኒ እና እሺ ታገናኛለህ ራሱ ችግር የለም። ያ ቀጥል። ባለፈው ዓመት 2025 ላይ የዓለማችን ግዙፍ የሬጌ ፌስቲቫል ሮተርዳም ሰንስፕላሽ ተሳትፌ ነበረ። ኢትዮጵያን በመወከል ለመጀመሪያ ጊዜ ነው የሚዲያ ባለሙያ በግዙፍ የሬጌ ፌስቲቫል ላይ ሲገኝ ማለት ነው። ዘንድሮ በድጋሚ ይህን እድል አግኝቻለሁ እና ከዓለም ዋንጫ ተሞክሮ የተረዳው ምንድነው ስፖንሰርሺፕ አይወስንም ወደ ዓለም አቀፍ መድረክ ለመጓዝ ማለት ነው። በእርግጥ ስፖንሰርሺፕ ወሳኝ ነው በልበ ሙሉነት ለመስራት፣ ግን እኔ ልበ ሙሉነቴ ጎሎ አያውቅም። በእነዚህ 3 ዓለም ዋንጫው የሚያሳየው ይሄን ነው። ባለፈው ዓመት ሲሄድ በተወሰነ በጀት ነው የሄድኩት። ዘንድሮም እሄዳለሁ። ይህ የዓለማችን ግዙፍ ሬጌ ፌስቲቫል በ7 ቀን ውስጥ በአንድ ሳምንት ውስጥ ከ200,000 በላይ ህዝብ ይሳተፍበታል። ለሁለተኛ ጊዜ ኢትዮጵያን ወክዬ ነው የሚሄደው። ስለዚህ በሮተርዳም ሰንስፕላሽ ደግሞ አሁን ከዓለም ዋንጫ ዘጋቢነት ወደ ሬጌ ዘጋቢነት ተቀይሬያለሁ። ታንክስ የጥበብ ሞገድ አራዳ ኤፍኤም። ስለዚህ በ2026 ሮተርዳም ሰንስፕላሽ ኢትዮጵያን በመወከል ዶምቺን ኢንተርቪው አስታውሳለሁ መድረክ ላይ ታይኛል። ሪስፔክት